ሰላም ጤና ይስጥልኝ ውድ ቻናሌ ቤተሰቦች እንዲሁም ለዚህ ቻናል አዲስ የሆናችሁ ጀማሪ ዩቲዩበሮች ስሜ ይሳቅ ይባላል። ዛሬ ብቅ ያልኩት ለየት ያለና በጣም ጠቃሚ መረጃ ይዤላችሁ ነው። ቻናሌ ላይ ለተወሰኑ ወራት ለ9 ወራት አካባቢ ጠፍቼ እንደነበር ይታወቃል። ለዚህም የራሴ የሆኑ ምክንያቶች ነበሩኝ። አሁን ግን ሙሉ በሙሉ ተመልሻለሁ። ዛሬም ማወራላችሁ እኔ የሰራሁትን አንድ ትልቅ ስህተት እናንተ እንዳትሰሩ እና የዩቲዩብን ህግጋት እንዴት ማክበር እንዳለባችሁ ተሞክሮዬን ላካፍላችሁ ነው። ብዙዎቻችሁ እንደምታውቁት ዩቲዩብ የራሱ የሆኑ ጥብቅ ህጎች አሉት። ከነዚህም ውስጥ አንዱ ሪዩዝ ኮንተንት ፖሊሲ ይባላል። እኔ የገጠመኝ ችግር የሌላ ሰውን ቪዲዮ ሰርቄ ሳይሆን የራሴን ቪዲዮ በሁለት የተለያዩ ቻናሎች ላይ ያለምንም ለውጥ ስለለቀቅኩ ነው። ቪዲዮ የኔ ቢሆን እንኳን ዩቲዩብ ተደጋጋሚ ወይም በሌላ ቦታ ላይ ያለ ይዘት በሚል ሞኔታይዜሽኑን አንስቶን ነበር። ይህ ለእኔ ትልቅ ትምህርት ሆኖኛል። ቪዲዮ የራሳችሁ ቢሆን እንኳን በሁለት ቦታ መልቀቅ እንደማይቻልና እያንዳንዱ ቪዲዮ የራሱ የሆነ አድ ቫልዩ ወይም ለውጥ ሊኖረው እንደሚገባ ተረድቻለሁ። ይህ ችግር ከገጠመኝ በኋላ ቻናሌን ሙሉ በሙሉ ለማስተካከል ወስኛለሁ። መጀመሪያ ያደረኩት ስህተት የሆኑትን ቪዲዮዎች ከቻናሌ ላይ ማጥፋት ነው። አሁን የምለቃቸው ቪዲዮዎች በሙሉ የራሴ ድምጽ ያለባቸውና ራሴ መረጃዎችን አሰባስቤ የማቀናብራቸውና ኦሪጂናል ስራዎች ናቸው። እዚህ ጋር እንደምታዩት ቪዲዮዎችን ስሰራ መጀመሪያ ስክሪፕት እጽፋለሁ፣ ከዛም ድምፄን እቀዳለሁ፣ በመጨረሻ ምስሎችን እና ቪዲዮዎችን በማቀናጀት ወይ ደግሞ ኤዲት በማድረግ ለእናንተ ጠቃሚ መረጃን ለማቅረብ እጥራለሁ። ይህ ሂደት ብዙ ድካም ቢኖረውም ኦሪጂናል ስራ ለመስራት ግን ግዴታ ነው። ለጀማሪ ዩቲዩበሮች 4 ወሳኝ ምክሮችን መስጠት ፈልጋለሁ። አንደኛ፣ ኦሪጂናል ሁኑ። የሌላን ሰው ቪዲዮ ያለምንም ለውጥ አትጠቀሙ። ትርጉም ባለው መልኩ የራሳችሁን ድምጽ ወይም ትንታኔ ጨምሩበት። ሁለተኛ፣ አንድ ቪዲዮ አንድ ቦታ የሚል ህግ ነው። እኔ እንደሰራሁት ስህተት አንድ ቪዲዮ በሁለት ቻናል ላይ አትልቀቁ። ሶስተኛ፣ የራሳችሁ ድምጽ። ዩቲዩብ የሰው ልጅ ድካም ማየት ይፈልጋል። ስለዚህ በገዛ ድምጻችሁ ማብራሪያ ስጡ። አራተኛ፣ ትዕግስት ይኑራችሁ። ሞኔታይዜሽን ቢነሳባችሁ እንኳን ተስፋ አትቁረጡ። ስህተታችሁን አርማችሁ በድጋሚ ማመልከት ትችላላችሁ። ለወደፊቱ በዚህ ቻናል ላይ ለጀማሪ ዩቲዩበሮች ጠቃሚ መረጃዎችን በየቀኑ ይዤላችሁ እመጣለሁ። ቻናሌን ሰብስክራይብ በማድረግ አብራችሁኝ ሁኑ። ዩቲዩብ ሪቪውሮችም ይህን አዲሱን የቻናሌ አቅጣጫ አይተው ቻናሌን ወደ ሞኔታይዜሽን እንደሚመልሱት ትልቅ እምነት አለኝ።